ትግራይ ከዛ ሁሉ ዲስትራክሽን በኋላ አሁንም ልክ ከጦርነቱ በፊት ያለው አይነት ሜንታሊቲ ከስታታቸው የማይማሩ ስለሆኑ እነሱ ራሳቸውን አጥፍተዋል። አሁን ያለው በአማራውና በኦሮሞ መካከል ነው። አገሪቷ ልትድን የምትችለው እነዚህ ሁለት ኃይሎች የትግራይን ሩል አውት ማድረግ እንችላለን። በዚሁ ጨርሰን እንድንሄድ ሩል አውት ማድረግ እንችላለን። የእነሱን የፓወር ባላንሲንግ ነው። የእነሱ ፓወር ባላንስ ከምንድን ነው መሰለህ መምጣት ያለበት? እስካሁን ድረስ የወሰድናቸው የፖለቲካ አቋሞች እናንተንም አጥፍተዋል፣ እኛንም አጥፍተዋል። ሁለቱም ኢንፋክት ከአማራው ይልቅ እኮ በዚህ በዘር ፖለቲካ እየተጎዳ ያለ እየታመሰ ያለው ኦሮሞ ነው። ኬዎስ ያለው አሁን ከየትም ሪጅን የባሰ ኦሮሞ ነው። ኦፍኮርስ 3 4 ዓመት 5 ዓመት ከቆየ አማራውም አሁን ኦሮሞ ያለበት ቦታ ላይ የመድረሱ አይቀርም። ስለዚህ እነ ጀዋር ሲመጡ እነ ሕዝቅኤል ሲመጡ አሁንም ትልቁ ጥያቄ ምንድነው? ይሄ የኦሮሞማ የሚባለው ትርክት አዲስ አበባ የኛ ነው። እኛ ወረን የያዝነው በእናንተ ወረን የያዝነው እስከ ወሎ ድረስ አሁንም የኛ ነው መሆን አለበት። እናንተ ወራችሁ የያዛችሁት እነ ደብረ ዘይት እነ ምንድነው አዳማ ደብረ ዘይትና ወዛ አዳማ ቢፎር ናዝሬት ደብረ ዘይትና ናዝሬት እናንተ ከኛ በኃይል የወሰዳችሁትን መልሳችሁ ይቅርታ መጠየቅ አለባችሁ። እኛ ከእናንተ የዘረፍነውን ግን በእኛ ስም ማስቀየር አለባችሁ የሚለው የገገማ ፖለቲካ አሁንም እነ ጀዋርና እነ ሕዝቅኤል አልተውትም። ያንን በኋላ ኪሳቸው ይዘው ስለሆነ አዲስ አበባ ከኛ ስለሆነ ተራው የኛ ነው እኛንን የምናስተዳድረው ስለሆነ በኋላ ላይ እንመጣበታለን። የገዳን ኃጢአትና ወንጀል በቅዱስነት እያጠመቁ የሚኒሊክን ወንጀል እናንተን የዘላለማዊ ኃጢአት አድርገው ያንን ፍሬም ኦፍ ማይንድ ትተው አሁን ያለነው 21ኛው ክፍለ ዘመን ላይ ነው። እንደ 21ኛው ክፍለ ዘመን ኢንተሌክቹዋል እናስብና ወደፊት የምንሄድበትን መንገድ እናምጣ የሚል ቦታ ላይ አማራውም ኦሮሞውም መድረስ አልቻለም። አማራው ሄርሚታይዝድ የሆነ ኢትዮጵያን የክርስቲያን ሀገር ነች ብሎ ስለሚያስብ የሚኒሊክን ከእምዬ ሚኒሊክ ውጭ ማየት ስለማይችል የስ ሚኒሊክን እምዬ የሚያሰኛቸው ወይንም የሚያሰኘው ብዙ ነገሮች አሉ። ምንድነው ሞደርናይዜሽን ለኢትዮጵያ ከማንም በፊት ያመጡ ንጉስ ናቸው። በቲን ዘሚን ታይም በሚኒሊክ ጊዜ ባርነት ነበረ፣ በሚኒሊክ ጊዜ ጭፍጨፋ ነበረ፣ በሚኒሊክ ጊዜ ብዙ በአሁኑ አስተሳሰብ ከተመለከትከው ወር ክራይም የሚባል ነበረ። ይሄ የክርስቲያን ወይንም ደግሞ በተለይ የአማራው የፖለቲካል ናሬቲቭ የሚኒሊክን አትንኩብን፣ ምንም መጥፎ ነገሩን እንዳትሉ ጥሩ ነገሩን